መድረሳ በቤቴ መንፈሳዊና ዓለማዊ ትምህርት ቻናል። በዛሬው ዕለት የምንማረው የዕለቱ ትምህርት ምዕራፍ 1 አቂዳ የእምነት ጽንሰ ሐሳብ የሆነውን ትምህርት 3 አምስቱ የእስልምና ምሰሶዎች አምስቱን የእስልምና ምሰሶችን ለደረጃ 1 ለክፍል 1 የተዘጋጀ ርዕስ መድረሳ በቤቴ መንፈሳዊና ዓለማዊ የትምህርት ቻናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ወዐላ አሊሂ ወሰሕቢሂ አጅመዒን። ረቢ ሽራህ ሊ ሶድሪ ወየሲር ሊ አምሪ ወሕሉል ዑቅደቲ ሚን ሊሳኒ የፍቀሁ ቀውሊ። ኢነል ሐምደ ሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲየላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ። መድረሳ በቤቴ መንፈሳዊና ዓለማዊ የትምህርት ቻናል። በዛሬው ዕለት የምንማረው የትምህርት ይዘት አምስቱ የኢማን ምሰሶዎችን ሶስተኛው ሳምንት የሆነውን ትምህርት 3ን አምስቱ የኢማን ምሰሶዎች። ውድ አስተማሪ ወላጆች፣ የትምህርቱ ዓላማ የእስልምና ምሰሶዎች 5 መሆናቸውን መማር፣ አምስቱ ምሰሶዎች የእምነት መሰረት ሆነው እንደሚያገለግሉ መረዳት፣ እነዚህ 5ቱ ተግባራት ሙስሊሞችን ከሌሎች ሃይማኖቶች ተከታዮች የሚለይ መሆኑን መረዳት፣ ሶላት፣ ዘካ፣ ጾምና ሐጅ ካመን በኋላ አላህ ሱብሓነሁ ወተዓላ በፍጹም ልብ ለእርሱ የመገዛትን ዓላማ እንድናሳካ የደነገገልን ተግባራዊ የስልጠና መርሃ ግብር መሆኑን መገዛ። የመጀመሪያው እስልምና ምሰሶ እምነት ነው እና ካመን በኋላ አላህ ሱብሓነሁ ወተዓላ በፍጹም ልብ ለእርሱ የመገዛት ዓላማ እንድናሳካ ሶላትን፣ ዘካን፣ ጾምና ሐጅን የደነገገልን ተግባራዊ የስልጠና መርሃ ግብር መሆኑን መረዳት። ጥያቄ መጠየቅ፣ ጉጉትን ማነሳሳት፣ ትኩረት መስጠትና በትኩረት ማዳመጥ ለመማር አስፈላጊ ቅድመ ሁኔታዎች መሆናቸውን መረዳት። ውድ አስተማሪ ወላጆች፣ የትምህርቱ አጠቃላይ እይታ የእስልምና አምስቱ ምሰሶች የሚገልጽ አረፍተ ነገሮችን ወይም አንቀጾችን መምህሩ ሲያነብ ተማሪው ማዳመጥ፣ ለግንዛቤ የሚሆን የቃላት ምርጫ መልመጃ ማጠናቀቅ፣ ለመደሰት የአረብኛ ቃላትን ላኢላሃ ኢለላህ የሚለውን የአረብኛ ቃላትን ውስጡን መቀባት፣ በክብ ቃላት ውስጥ ቃላትን መፈለግ፣ ለመደሰት የአረብኛ ቃላትን ሻሃዳ፣ ሶላት፣ ዘካ፣ እነዚህ የመሳሰሉ ቃላቶችን ውስጡን መቀባት፣ በክብ ቃላት ውስጥ ደግሞ ውስጥ ቃላቶችን መፈለግ፣ አረፍተ ነገሮችን መመስረትና አንድ የቁርአንና አንድ ሐዲስን መማር፣ ለመዝናናት አንድ ስዕልን መቀባት፣ ስለ እስልምና ምሰሶች የእስልምና ምሰሶችን የሚገልጽ አጭር ታሪክን መምህሩ ሲያነብ ማዳመጥ፣ የታሪኩ ልዩ ትምህርቶችን መለየት፣ የእስልምና አምስት ምሰሶችን የሚገልጽ በተለይ ከዘካ ጋር የተያያዙ ጥያቄዎችን መመለስ፣ አንድ አደናጋሪ እንቆቅልሾችን ማጠናቀቅ፣ አንድ ስላይም እንቆቅልሾችን ማጠናቀቅ እና
ውስጡን መቀባት፣ የእያንዳንዱ ምሰሶ አስፈላጊን ለማወቅ ጥንዶችን ማዛመት፣ ከእርሱ ጋር የተያዙ የቅዱስ ቁርአን ጥቅሶችንም መፈለግ ናቸው። ውድ አስተማሪም ወይም ወላጆች የሚከተለውን ተማሪው በጥሞና እንዲያዳምጥና እንዲያብራራ ያድርጉ። የሚከተለውን ለተማሪው በማንበብ በጥሞና እንዲያዳምጥና እንዲያብራራ ያድርጉ። እስልምና በአምስቱ ነገሮች ላይ የተመሰረተ ነው። የሙስሊሞች መሰረታዊ ተግባራት አምስቱ ምሰሶዎች ወይም አምስቱ የእስልምና ምሰሶዎች በመባል ይታወቃሉ። አምስቱ ምሰሶዎችም ኢማን፣ ሶላት፣ ዘካ፣ ጾምና ሀጅ ናቸው። አምስቱ ምሰሶዎች ኢማን ወይም ሻሃዳ፣ ሶላት፣ ዘካ፣ ጾምና ሀጅ ናቸው። አንደኛ ኢማን ማለት ወይም ሻሃዳ፣ ኢማን ማለት አላህ ሱብሓነሁ ወተዓላ አንድ መሆኑን ማመንና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ መሆናቸውን ማመን እና መመስከር ነው። ሁለተኛ ሶላት፣ አምስቱን ዕለታዊ ሶላትን ደንቡን ጠብቆ መስገድ። ሶስተኛ ዘካ፣ ለድሆች ምጽዋት መስጠት። ሁሉም ሀብታም ሙስሊሞች ለድሆችና ለችግረኞች ዘካ መስጠት ግዴታ አለባቸው። አራተኛ ጾም፣ የረመዳን ወር መጾም ነው። አምስተኛ ሀጅ፣ የመንገዱን ጣጣ የቻለ ሰው ወደ መካ የሀጅ ጉዞ በማድረግ የሀጅ ስነ ስርዓትን መፈጸም ነው። አስታውሱ፣ ልክ እንደ ህንፃ ምሰሶዎች እነዚህን ምሰሶዎች እስልምናን በጠንካራ ሁኔታ ላይ ያቆማሉ። የቁርአን ማስረጃዎች አላህ ሱብሓነሁ ወተዓላ እንዲህ ብሏል። ስለ ኢማን ወይም ስለ ምስክርነት በአላህና በመልእክተኞቹ እመኑ፣ አማልክት ሶስት ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለ ሁሉ የእርሱ ነው፣ መመኪያም በአላህ በቃ። ሱረቱ ኒሳ ምዕራፍ 4 አያ 171። እንዲሁም ስለ ሶላት የሚገልጽ የቁርአን አንቀጽ ሶላትን በፈጸማችሁ ጊዜ ቆማችሁም ተቀምጣችሁም በጎኖቻችሁም ላይ ተጋድማችሁ አላህን አውሱ። በረጋችሁም ጊዜ ሶላትን አሟልታችሁ ስገዱ። ሶላት በምእመናን ላይ በጊዜያት የተወሰነች ግዴታ ናትና። ሱረቱ ኒሳ ምዕራፍ 4 አያ 103። እንዲሁም ስለ ዘካ አላህን ሃይማኖት ለሱ ብቻ አጥሮች ቀጥተኞች ሆነው ሊገዙ፣ ሶላትን ማስተካከል፣ ሊሰግዱ፣ ዘካንም ሊሰጡ እንጂ ያልሆኑ ሲሆኑ ተለያዩ። ይህም የቀጥተኛይቱ ሃይማኖት ድንጋጌ ነው። ሱረቱል አልበይና ምዕራፍ 98 አያ 5። እናንተ ስለ ጾም እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተጻፈ በእናንተ ላይ ተጻፈ ተደነባ። ሱረቱል በቀራ ምዕራፍ 2 አያ 183። እንዲሁም ሀጅ ስለማድረግ በውስጡ ግልጽ የሆኑ ተአምራቶች የኢብራሂም መቆሚያ አለ። ወደ ውስጡ የገባ ሰው ጸጥተኛ ይሆናል። ለአላህም በሰዎች ላይ ወደ እሱ መሄድን በቻለ ሁሉ ላይ ቤቱ መጎብኘት ግዴታ አለባቸው። የካደም ሰው አላህ ከዓለማት ሁሉ የተብቃቃ ነው። ሱረቱል አልኢምራን ምዕራፍ 3 አያ 97። እንዲሁም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኢስላም በአምስቱ ነገሮች ላይ ይመሰረታል። ከአላህ በስተቀር አምላክ የለም እና መሐመድም የአላህ መልእክተኛ ነው ብሎ መመስከር፣ ሶላት መስገድ፣ ዘካ መስጠት፣ የሀጅ ስነ ስርዓት ማከናወንና በረመዳን መጾም ናቸው።
ውድ ልጆች ተማሪዎች ለመዝናናት የሚከተሉትን ጽሑፍ በከለር ያቅልሙ። ከስዕሉ ጋር በማዛመድ በመስመር በማዛመድ የጽሑፉን ውስጡን ከለር ይቀቡ። ሶላ፣ ኢማን ወይም ሻሃዳ፣ ዘካ፣ ሀጅ፣ ጾም እነዚህን ፊደላቶች ከስዕሉ ጋር ያዛምዱ። ሌላው መልመጃ 2 ልጆች ትክክለኛውን ቃል በአረንጓዴ ቀለም ያቅልሙ። የመጀመሪያው በእስልምና 5 ወይስ 10 ምሰሶዎች አሉ። በእስልምና 5 10 ምሰሶዎች አሉ። የትኛው ትክክል ነው? ትክክለኛ የምትሉትን በአረንጓዴ ይቀቡ። ሁለተኛ ኢማን በአላህ ሱብሓነሁ ወተዓላ ብቻ ማመን ነው። ኢማን በአላህና በመልእክተኛ ማመን ነው። ሁለተኛ ኢማን በአላህ ሱብሓነሁ ወተዓላ ብቻ ወይስ በአላህና በመልእክተኛው ማመን ነው? ትክክለኛ የሆነውን በአረንጓዴ አቅልሙ። ሶስተኛ ሶላት ወይም ዘካ። ሶላት ወይስ ዘካ? የአንድ ሙስሊም 5 የቀን ጸሎት ነው። ትክክለኛውን የሆነውን በአረንጓዴ አቅልሙ። አራተኛ ዘካ ማለት ለሀብታም ወይስ ለድሃ ምጽዋት መስጠት ማለት ነው? ዘካ ማለት ለሀብታም ወይስ ለድሃ ምጽዋት መስጠት ማለት ነው? አምስተኛ የሙሐረምን ወይም የረመዳንን ወር መጾም ጾም ይባላል። አምስተኛ የሙሐረምን ወይም የረመዳንን ወር መጾም ጾም ይባላል። ስድስተኛ ሀጅ ወደ መካ ወይም ወደ መዲና የሚደረግ ጉዞ ነው። ስድስተኛ ሀጅ ወደ መካ ወይም ወደ መዲና የሚደረግ ጉዞ ነው። ሌላው መልመጃ 3 ከዚህ በታች ያሉትን ቃላት ያንብቡና ከዚያ በኋላ ለእያንዳንዱ ፊደል የተለየ ቀለም ይጠቀሙ። የመጀመሪያው ሻሃዳ፣ ኢማን፣ ሀጅ፣ ዘካ፣ ሰውም፣ ሶላት። እነዚህ ቃላቶች እንግዲህ በትክክል ያንብቡ። ወላጆች ልጆን እንግዲህ ሲያነብ እያዩ በትክክል እያነበበ ከሆነ በፊደሉን በመጠቆም በትክክል 5 ከመልስ ከመለሰ ከላይ ያለውን ልክ ማርክ ይስጡት። ከታች 4 ካገኘ 4 3 እያሉ ልጆን ይገምግሙ። እንዲሁም መልመጃ 4 የሚከተሉትን ቃላት በቃላት ቀለበት ውስጥ ቃላቶችን ይፈልጉ። አረፍተ ነገርም ለመስራት ይጠቀሙባቸው። እነዚህን ቃላቶች ሀጅ 5 ኢማን ናቸው ምሰሶች፣ ሶላት፣ እስልምና፣ ዘካ አሉ በጾም እነሱም። እነዚህን ቃላቶች እንግዲህ በዚህ በቃላት የቃል ቀለበት ውስጥ በመፈለግ አረፍተ ነገርም ይስሩባቸው። ወላጆች ልጆን እንግዲህ በትክክል መስራቱን ይገምግሙ። በመገምገም ማርክ ይስጡት። እንግዲህ የእስልምናን 5ቱን ምሰሶችን ስዕልን በመመልከት ይጻፉ፣ ይዘርዝሩ። እነዚህን እንግዲህ የእስልምናን 5 ምሰሶችን ይጻፉ፣ ይዘርዝሩ። በመቀጠልም
መልመጃ 6 መስመር በመሳል ትክክለኛዎችን ጥንዶችን ያዛምዱ። በሁለቱ መካከል በተመሳሳይ ቀለም ይቀቡ። ተመሳሳይ የሆኑትን ቃላቶችን በተመሳሳይ ቀለም ይቀቡ። ምድብ ሀ አላህ፣ ሰላት፣ ዘካ፣ ጾም፣ ሀጅ። ምድብ ለ ወደ መካ ምጽዋት 5 ጸሎቶች አንድ ነው በረመዳን። እነዚህን እንግዲህ ያዛምዱ። ወላጆችም ልጆን እንግዲህ በመገምገም ውጤት ይስጡት። ውድ ልጆች የሚከተሉትንም ያዛምዱ። ምድብ ሀ ላኢላሃ ኢላላህ ማለት በቀን 5 ጊዜ መስገድ፣ ለችግረኞች ምጽዋት መስጠት፣ በረመዳን ወር መጾም፣ ወደ መካ የሀጅ ስነ ስርዓት ማድረግ። በምድብ ለ ሶላት፣ ሀጅ፣ ጾም፣ ዘካ፣ ሸሃዳ። እንግዲህ እነዚህን ከምድብ ለ እያንዳንዱን በመምረጥ ለምድብ ሀ ተስማሚውን ያዛምዱ። መልመጃ 8 ልጆች የሚከተሉትን ቃላቶችን ይፈልጉና በምሳሌው መሰረት በቀይ ቀለም ወይም በፈለጋችሁት ቀለም ያክቡ። ሀጅ፣ ሻሃዳ፣ ሶላት፣ ዘካ፣ ጾም። እነዚህ ቃላቶችን በሰንጠረዥ ይፈልጉና ያክቡ። እንግዲህ አንዳንድ ጊዜ ነቢዩ መሐመድ 6ኛውን የእስልምና ምሰሶችን ይጠቅሳሉ። ምን እንደሆነ ማወቅ ይችላሉ? ልጆች እንግዲህ ወላጆን ይጠይቁ። ሌላው ለመተዋወስ ጠቃሚ ነጥብ፣ አንድ ህንፃ ምሰሶዎችን እንደሚፈልግ ሁሉ ቀጥ ብሎ እንዲቆም ለእስልምና ሃይማኖትም እንዲሁ ይሰራል። 5ቱ የእስልምና መሰረቶች ያከበረ ሙስሊም ሃይማኖቱን አጥብቆ ይጠብቃል። ማንኛውም ደግሞ አንዱን ምሰሶውን ችላ ያለ ሙስሊም ደግሞ ሃይማኖትን ቀስ በቀስ እንዲዳከም ሰበብ ይሆናል። ውድ አስተማሪ ወላጆች የሚከተለውን ታሪክ ያንብቡላቸው። ለተማሪ ያንብቡና ተማሪው እንዲያዳምጥና መልመጃዎችን እንዲሰራ ያድርጉ። በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የተዘገበና በስፋት የሚታወቀው የጅብሪል ሐዲስ ታሪክ ያንብቡና በመዝገበ ቃላት ውስጥ ላሉ ቃላት ተስማሚ የሆነ አንድ የቃላት ፍቺን ያገኙ። መዝገበ ቃላት እንግዲህ መቀጠል፣ በትኩረት መከታተል፣ ፍንጭ፣ እነዚህ ቃላቶችን አረፍተ ነገር ይስሩባቸው እና ተመሳሳይ ፍቻቸውን ይፈልጉ። ከዕለታት አንድ ቀን ከአላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን እያለን አንድ ልብሱ በጣም ነጭ የሆነ ጸጉሩ በጣም የጠቆረ የጉዞ ምልክት የማይታይበት ከመካከላችን አንድም ሰው የማያውቀው ሰው ከተፋልና መጥቶ ጉልበቶቹን ከነቢዩ ሰለላሁ ዐለይሂ ወሰለም ጉልበቶች አስደግፎ መዳፎቹን ታፋው ላይ አሳርፎ ተቀመጠ። ከዚያም መሐመድ ሆይ እስቲ ስለ እስልምና ንገረኝ አለው። ስለ እስልምና ንገረኝ አለው። መሐመድ ሆይ ስለ እስልምና ንገረኝ አለው። የአላህ ሱብሓነሁ ወተዓላ መልእክተኛ ነቢዩም መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ እስልምና ማለት ከአላህ ሱብሓነሁ ወተዓላ በስተቀር ሌላ አምላክ እንደሌለና መሐመድም የአላህ መልእክተኛ መሆናቸው መመስከር፣ መደበኛ ሶላትን ደንቡን ጠብቆ መስገድ፣ ዘካን መስጠት፣ የግዴታ ምጽዋትን መክፈል፣ የረመዳን ወር መጾምና አቅም ካለና ከተቻለ ሀጅ ማድረግ፣ ወደ መካ ተጉዞ በደንቡ መሰረት ስርዓተ ጾለት ማድረስ ነው በማለት መለሱ። እንግዳውም የነቢዩን ሰለላሁ ዐለይሂ ወሰለም ምላሽ ሲሰማ ትክክል ነህ አላቸው። ከዚያም ስለ ኢማን ንገረኝ አላቸው። ስለ ኢማን ንገረኝ አላቸው። ነቢዩም እንዲህ አሉት፣
በአላህ ስብሓን ወተዓላ በመላእክቱ በመጻሕፍቱ በመልእክተኞቹ በመጨረሻው የፍርድ ቀን ማመንና መልካም ሆነ መጥፎ በአላህ ስብሓን ወተዓላ እውቀትና በውሳኔው ብቻ የሚከሰት መሆኑን ማመን ነው። አሁንም ትክክል ነህ አላቸው። ትክክለኛ ነህ አላቸው። ስለ ትሩፋት ኢሕሳን ንገረኝ አላቸው። ነቢዩም እንዲህ አሉት፣ አንተ ባታየው እሱ ያያልና ልክ እንደምታየው ሁነህ አላህን ስብሓን ወተዓላ መገዛት ነው። ስለ ዓለም ፍጻሜ ትንሣኤ መች እንደሆነ ንገረኝም አላቸው። በዚህ ጉዳይ ላይ ተጠያቂው ከጠያቂው የበለጠ የሚያውቀው ነገር የለም አሉት። ይህ ሰው ማን ነበር ብለው ራሳቸውን ጠየቁ። በመጨረሻም ጠያቂው እንደታየው በድንገት ተነስቶ ሄደ። ሰሃቦች ረዲየላሁ ግራ ተጋብተዋል። እንግዳው ማን እንደሆነና ለምን እነዚህ ጥያቄዎች እንደጠየቀ ለማወቅ ጓጉተው ነበር። ፍንጭ ለማግኘት ተስፋ በማድረግ የተነገረውን ሁሉ በጥሞና ያዳምጡም ነበር። ሰሃቦች ረዲየላሁ ነብዩ ሰለላሁ ዐለይሂ ወሰለም በአክብሮት በማክበር አልጠየቋቸውም። ምክንያቱም እነርሱ እንዲያውቁት አስፈላጊ የሆነውን ነገር እንደማይነፍጓቸው ስለሚያውቁ ነበር። ነቢዩን ዝም አሉ። ከትንሽ ጊዜ በኋላ ዑመር ሆይ ጠያቂው ማን እንደሆነ ታውቃለህ? በማለት ነቢዩ ሰለላሁ ዐለይሂ ወሰለም ጠየቁት። አላህ ሱብሓነሁ ወተዓላ እና መልእክተኛው ነው የሚያውቁት አልናቸው። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እሱ መላከ ጅብሪል ነው፣ ሃይማኖታችሁን ሊያስተምራችሁ ነው የመጣው። ሙስሊም የዘገቡት ሐዲስ። ከዚህ ታሪክ እንግዲህ ምን ተምረናል? በእስልምና ውስጥ በጣም አስፈላጊዎቹ ተግባራት 5 ናቸው። ኢማን ወይም ሻሃዳ፣ ኢማን ወይም መመስከር፣ ሰላት፣ ዘካ፣ ጾም፣ ሐጅ ናቸው። እነዚህን 5 ተግባራት ሙስሊምን ከሌሎች ሃይማኖት ተከታዮች የሚለዩ ናቸው። ሌላ የምንማረው የመማሪያ መድረኮች ወይም ስብሰባዎች ለሁሉም ሰዎች ለማይታወቁም ለሚታወቁም ጭምር ክፍት ናቸው። ጥያቄዎችን መጠየቅ ከሁሉም የተሻለው የመማሪያ መንገድ ነው። ሰዎች በጥንቃቄ እንዲከታተሉ ለማድረግ በመጀመሪያ የማወቅ ጉጉታቸውን ማነሳሳት ያስፈልጋል። ሰዎች በጥንቃቄ እንዲከታተሉ፣ ልጆች በጥንቃቄ እንዲከታተሉ፣ ተማሪዎች በጥንቃቄ እንዲከታተሉ ለማድረግ መጀመሪያ የማወቅ ጉጉታቸውን ማነሳሳት አስፈላጊ ነው። ለመማር በትኩረት ማዳመጥ አስፈላጊ ነው። ጥያቄዎችን መጠየቅ፣ በትኩረት መከታተል፣ በትኩረት ማዳመጥ፣ እነዚህ 3 ነገሮች ሁሉም ጠቃሚ ትምህርቶችን እንድናስታውስ ይረዱናል። ጥያቄዎችን መጠየቅ፣ በትኩረት መከታተል፣ በትኩረት ማዳመጥ ሁሉም ጠቃሚ ትምህርቶችን እንድናስታውስ ይረዱናል። መላእክት ወይም መላኢኮች የሰው ልጆችን ለመምራትን ይሰራሉ። አንዳንድ ጊዜ መላኢኮች የሰውን ቅርጽ ይይዛሉ። እንግዲህ ልጆች የእስልምና ምሰሶዎችን ይዘርዝሩ። በዋናነት እንግዲህ የእስልምና ምሰሶች ማመንና መተግበር በማለት ለሁለት ልንከፍለው እንችላለን። እነዚህ እንግዲህ በዝርዝር ሲዘረዘሩ 5 ናቸው። የእስልምና 5ቱን ምሰሶዎችን ይዘርዝሩ። እንግዲህ ቀጣዩን ስዕል በየትኛው ምሰሶ ላይ እንደሚተገበር ያውቃሉ? የሚከተለው ስዕል እንግዲህ የትኛው ምሰሶ ላይ እንደሚተገበር ያውቃሉ? መልሱን በተዘጋጀ ቦታ ላይ ይጻፉና በከለር ይቀቡ። ከዛ ለሚከተሉ ጥያቄዎች መልስ ይስጡ። አንድ ሙስሊም ሀብቱን ሁሉ ለድሆች መስጠት አለበት? አንድ ሙስሊም ሀብቱን ሁሉ ለድሆች መስጠት አለበት? አዎ ወይም አይደለም? መልሱን እንግዲህ ለወላጆች ይናገሩ ወይም ለመምህሮ ይናገሩ። ሁለተኛ፣ ከሀብቱ ምን ያህል መስጠት ይጠበቅበታል? አንድ ሙስሊም ካለው ሀብት ምን ያህል መስጠት ይጠበቅበታል?
ሶስተኛ ለድሆች ከሚችለው ያነሰ ነው ወይስ ከሚችለው የበለጠ መስጠት የሚችለው? ለድሆች ከሚችለው ያነሰ ነው ወይስ የበለጠ መስጠት የሚችለው? ሌላው መልመጃ እንግዲህ እባካችሁ ወደ መስጂድ የሚወስደውን መንገድ በማሳየት ሁለተኛውን የእስልምና መሰረት እንዳሟላ ይርዱኝ ይላል። የሚከተለው እንግዲህ የምትመለከቱት ሰውዬ ወደ መስጊድ መሄድ ይፈልጋል። ወደዛ ለመሄድ የሚወስደውን መንገድ እንግዲህ ወደ መስጂድ የሚወስደውን ያሳዩ። የተከተላችሁትን መንገድ በቀይ በከለር ይቀቡ። ለመታወስ ጠቃሚ ነጥብ እንግዲህ ልጆች እስልምና ለአላህ ሱብሃነሁ ወተዓላ ራስን የመስጠትና የመታዘዝ ወይም ለአላህ ራስን የማስገዛት ሃይማኖት ነው። እስልምና ራስን የመስጠትና መታዘዝ ወይም ራስን የማስገዛት ሃይማኖት ነው። አንድ ሙስሊም አላህን ሱብሃነሁ ወተዓላ በሙሉ ልብ ማመን የህይወቱ ትልቅ ግብ ያደርገዋል። አንድ ሙስሊም አላህን ማመን በሙሉ ልብ ማመን የህይወቱ ትልቁ ግብ ነው። እንግዲህ ይሄንን ትልቁን ግብ ለማሳካት ወይም ደግሞ እንድንፈጽም አላህ ሱብሓነሁ ወተዓላ አስቀድሞ የጻፈልን ሶላት፣ ዘካ፣ ጾምና ሀጅ ተግባራዊ የስልጠና ፕሮግራም ናቸው። እነዚህ ሶላት፣ ዘካ፣ ጾምና ሀጅ ይህንን ግብ እንድንፈጽም አስቀድሞ አላህ ሱብሓነሁ ወተዓላ የጻፈልን ተግባራዊ የስልጠና ፕሮግራም ናቸው። እንግዲህ ልጆች ከዚህ በታች ያለውን አረፍተ ነገር ለማጠናቀቅ የሚያስፈልጉ ሁለት የተደበቁ ቃላትን ለማግኘት የእያንዳንዱ ስል የመጀመሪያ ፊደል በየራሳቸው ሳጥን ውስጥ ያስገቡና አሟልታችሁ ከጨረሳችሁ በኋላ ለብቻው እንግዲህ እዚህ ጋር ከላይ ወደ ታች በሽሯማ መልክ የጠቆረውን የሞላውን አረፍተ ነገር ቃላቶችን እንግዲህ ሁለት ቃላቶችን ታገኛላችሁ መልሱን። እናም የአረፍተ ነገሩን እንግዲህ የሚከተለውን ጽሑፍ ያሟሉ። እውነተኛ ለምሳሌ አንበሳ፣ እዚህ ጋር አንበሳ ስዕል አንበሳ፣ አራት ቦክስ አለ፣ አራት ሳጥን አለ። አንበሳ ብላችሁ ጽፋላችሁ። ሌሎችን በተመሳሳይ ስሉን እያያችሁ ያሟሉ እና የተደበቀውን ቃላቶችን ያገኙ። እውነተኛ የአላህ ሱብሓነሁ ተባሮች ለመሆን ዳሽ በትክክልና በመደበኛነት ማከናወን አለብን። በዚህ መንገድ ብቻ አላህን ውዴታና ደስታ አግኝተን ወደ ፈጣሪያችን ወደ አላህ ሱብሓነሁ ወተዓላ እንቀርባለን። በመጨረሻም እነዚህ ምሰሶች ወደ ጀነት ይመሩናል። ወላጆች እንግዲህ ልጆን ያግዙ። ቀጣዩ መልመጃ 12 ትክክለኛዎቹን ተዛማጅ ጥንዶች በተመሳሳይ ቀለም በመቀባት ያዛምዱ። ትክክለኛውን እንግዲህ ያዛምዱ። ትክክለኛውን ጥንዶች ሁለት ጥንድ የሆኑ አሉ። እነዛን እንግዲህ ያዛምዱ ወይ ተመሳሳይ ቀለም ይቀቡ። ኢማን ሻሃዳ ምንን ያስተምራል? ለዚህ እንግዲህ ተስማሚ የሆነው ታች ኢማን ወይም ሻሃዳ የአላህን አንድነትና የነቢዩ መሐመድን መልእክተኝነት ያስተምራል አላችሁ። ሌሎችንም እንግዲህ ጥንድ በማጣመር ይመልሱ። ተመሳሳይ ቀለምም ይቀቡ።
የመጨረሻው መልመጃ ወላጆች ወይም ወላጆችህን ወይም ወንድሞችህን ወይም እህቶችህን በመጠየቅ እነዚህን አምስቱን የእስልምና ምሰሶች የሆኑትን ሁለት ዓላማ የሚገልጹ ሁለት ተጨማሪ የቅዱስ ቁርአን ጥቅሶችን እንድታገኝ ጠይቃቸው። የምዕራፉን እና የአያውን ቁጥሮችም እንዲሁ ማካታቱን አይርሱ። ለምሳሌ ሱረቱ ጧሃ ምዕራፍ 20 አያ 15። እነዚህ እንግዲህ ሱረቱ ጣሃና ምዕራፍ 20 አያ 15 ላይ የተጠቀሰውን እንግዲህ የቁርአን አያ የአማርኛ ቅዱስ ቁርአን ጋር በማየት በመመልከት ወይ ወላጆች ወንድሞችን በመጠየቅ ባዶ ቦታውን ይሙሉ። ተጨማሪም ሁለት የተለያዩ ከአምስቱ የእስልምና ምሰሶችን የሚገልጹ ሁለት ተጨማሪ ሌሎችን የቁርአን አያዎችንም ይጠይቁና ይዘርዝሩ። ሌላው የነቢዩ ፈገግታ። ነቢዩ በሱሀይብ ንግግር ፈገግ አሉ። ሱሀይብ እንዲህ ማለቱ ተወስቷል። ነቢዩ ወደ መዲና ከተሰደዱ በኋላ ወደ እሳቸው ሲሄድ ተምር እየበሉ ስላገኘኋቸው አብሬያቸው መመገብ ጀመርኩ። በዛን ጊዜ አይኖች ቀልተው ይታዩ ስለነበር ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አይኖች ቀልተው ያለ ተምር ትበላለህን? እኔም እንዲህ በማለት መለስኩላቸው፣ እረ በእውነቱ እየተመገብኩ ያለሁት ባልቀላው የሰውነቴ ክፍል ነው። በዚህ ንግግሬ የተነሳ ነቢዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ማጠቃለያ፣ ወላጅ በዚህ ትምህርት ውስጥ የልጆን አፈጻጸም እንዴት ይገመግሙታል? እነዚህን እንግዲህ ከታች ያሉትን ነጥቦችን በማንበብ ልጆ በትክክል መስራትና ለመስራቱን ያረጋግጡ እና ልጆን ይገምግሙ። በትክክል ከሰራ ልክ ያርጉ፣ ካልሰራ ደግሞ ኤክስ በማድረግ ውጤት ይስጡት። እንግዲህ አረፍተ ነገሮችን ልጆ ወይም አንቀጾችን አንብቧል ወይም መምህሩ ሲያነብ አዳምጧል። ለግንዛቤ የሚሆን የቃላት ምርጫ መልመጃዎችን አጠናቋል። ለመደሰት የአረብኛ ቃላቶችን ቀብተዋል። በክብ ቃላት ቀለበት ውስጥ ቃላቶችን ፈልጓል። አረፍተ ነገሮችን መስርቷል። አንድ የቁርአን አያና አንድ ሀዲስ ተምሯል። እነዚህን ካደረገ ልክ ማርክ ያድርጉ። ካላደረገ ደግሞ በትክክል ካልፈጸመ ኤክስ በማድረግ ልጆን ይገምግሙ እና ስለ እስልምና አምስት ምሰሶች የሚገልጽን አጭር ታሪኮችን መምህሩ ሲያነብ አዳምጠዋል። የታሪኩ ልዩ አስተምህሮቶችን በትክክል ለይቷል። እንዲሁም በተለይ ከዘካ ጋር የተያያዙ ጥያቄዎችን መልሷል። አደናጋሪ እንቆቅልሾችን አጠናቋል። አንድ ስዕላዊ እንቆቅልሾችን እንደዚሁ አጠናቋል። ውስጡን በቀለም ቀብቷል። የእያንዳንዱ ምሰሶ አስፈላጊነት ለማወቅ ጥንዶችንም እያንዳንዱን አዛምደዋል። ከርዕሱ ጋር ከአምስቱ የእስልምና ምሰሶች ጋር የተያያዙ የቅዱስ ቁርአን ጥቅሶችንም እንደዚሁ ፈልጓል። እንግዲህ በትክክል ከሰራ ልክ ያዙ፣ ካልሰራ ኤክስ በማድረግ ለልጆ ውጤት ይስጡ። እንዲሁም ውድ መምህር በዚህ ትምህርት ውስጥ የተማሪውን አፈጻጸም እንዴት ይገመግሙታል? እንግዲህ ተማሪውን በመገምገም ውጤት ይስጡት። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የዛሬውን አምስቱን የእስልምና ምሰሶች በዚሁ ጨርሰናል። ስላዳመጣችሁኝ አመሰግናለሁ። በድጋሚ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቀጣዩ የትምህርት ይዘት ትምህርት 4 ሳምንተኛው 4 የሆነውን ትምህርት 4 ስድስቱን የኢማን ምሰሶች በቅርብ ቀን ይጠብቁን።
መድረሳ በቤቴ መንፈሳዊና ዓለማዊ የትምህርት ቻናል። በኸይር ስራ በመሳተፍ እንግዲህ ለአላህ ያበድሩ። እንደ ንያው እንግዲህ ከዱዓ ጀምሮ 10 ብር፣ 20 ብር፣ 30 ብር፣ 50 ብር እንደ ንያው ቢገይር ሂሳብ ለተቸራችሁ እንደ ንያው፣ ከሀገር ውጭ ላላችሁ 50 ብር፣ የነጋዴ ጥቅል ደግሞ 30 ብር፣ የግል ወይም የመንግስት ሰራተኛ 20 ብር፣ የተማሪ ጥቅል 10 ብር፣ የተሳትፎ ጥቅል ወይም ገቢ ከሌለው ለ10 ሰው ሸር ያጋሩ። ይህን ቪዲዮ ወይም ደግሞ ሌሎችን ቪዲዮዎችን ያጋሩ። እናም በዱዓ ያግዙን። በኸይር ስራ በመሳተፍ ለአላህ ያበድሩ። ያ ለአላህ መልካም ብድርን የሚያበድርና ለእርሱ አላህ ብዙ እጥፎችን አድርጎ የሚያነባብርለት ማን ነው? አላህም ይጨብጣል ይዘረጋልም፣ ወደ እርሱም ትመለሳላችሁ። ሱረቱል በቀራ ምዕራፍ 2 አያ 245። እንግዲህ ወደ አላህ ለመቃረብ መድረሳ በቤቴን ፕሮጀክት በመለገስ በኸይር ስራ መሳተፍ ለምትሹ የሚከተሉትን የባንክ የሂሳብ ቁጥሮችን መጠቀም ትችላላችሁ። ለበለጠ መረጃ ስልክ ቁጥር 0920198309 ያስታውሱ። ከአራቱ አንዱን ኪውአር ምስልን በሞባይሎ ስካን በማድረግ መድረሳ በቤቴ ቻናል ወይም ግሩፕን ይቀላቀሉ። ለሌላም ሰዎችን ምስሉን ያጋሩ። መድረሳ በቤቴ መንፈሳዊና ዓለማዊ የትምህርት ቻናል